ውድ የቻናላችን ተከታታዮች ሰላም ብያለሁ። በ2017 ዓመተ ምህረት የ12ኛ ክፍል ሀገር አቀፍ ፈተና ውጤት ጋር ተያይዞ በጣም በርካታ ተማሪዎች የግቢ መግቢያ ውጤት አላመጣሁም፣ እንዴት ነው ኮሌጅ ገብቼ በዲግሪ መማር የምችለው በማለት እየጠየቃችሁን ትገኛላችሁ። ይህን በሚመለከት በዚህ ቪዲዮ አጭርና በጣም ግልጽ የሆነ መረጃ የምሰጣችሁ ይሆናል ማለት ነው። በነገራችን ላይ በዚህ ቻናል ላይ የሪሚዲያል እና የፍሬሽማን ተማሪዎችን እንዲሁም ደግሞ የግቢዎችን አጠቃላይ ሁኔታ በሚመለከት አዳዲስ መረጃዎችን በየቀኑ ስለምንለቅ ቪዲዮዎችን ስንለቅ ኖቲፊኬሽን ቀድሞ እንዲደርሳችሁ የምትፈልጉ ከሆነ ይህን ቪዲዮ ላይክ እና ሰብስክራይብ ማድረግ አትርሱ። እንግዲህ ከ3 ዓመታት በፊት የነበረውን የትምህርት ሚኒስቴር ሕግ በምናይበት ጊዜ የዩኒቨርሲቲ መግቢያ ውጤት ያላመጡ ተማሪዎች ኮሌጆች በሚያወጡት መስፈርቶች መሰረት በግላቸው ተመዝግበው ክፍያ እየከፈሉ በዲግሪ መርሃ ግብር ትምህርታቸውን መከታተል የሚችሉባቸው በጣም በርካታ አማራጮች ነበሩ ማለት ነው። ባለፉት 3 ዓመታት እንደምታውቁት የዩኒቨርሲቲና ኮሌጆች መግቢያ ውጤትን በሚመለከት አዳዲስ ህጎችና አዋጆች እየወጡ የነበሩትም እየተቀያየሩ ይገኛሉ ማለት ነው። እንግዲህ ኮሜንት ላይ በጣም ብዙ ተማሪዎች ኮሌጅ ገብቼ እንዴት ነው በዲግሪ መማር የምችለው በማለት ብዙ ጊዜ ጠይቃችሁናል። ይህም አዲሱን ህግ በደንብ ካለማወቅ የተነሳ ይመስለኛል። ስለዚህ በአዲሱ የትምህርት ሚኒስቴር ህግ መሰረት አንድ ተማሪ በግልም ይሁን በመንግስት በክፍያም ይሁን በነፃ በኮሌጆችም በዩኒቨርሲቲዎችም የ12ኛ ክፍልን የመግቢያ ፈተና ተፈትኖ በዲግሪ መርሃ ግብር ለመማር የግድ የዩኒቨርሲቲ መግቢያ መቁረጫ ነጥቡ ማለትም 49.5% እና ከዚያ በላይ ወይም ደግሞ 297 እና ከዚያ በላይ ማምጣት ይገባዋል ማለት ነው። በግል ኮሌጆች እየከፈሉ በሪሚዲያል ለመማርም ቢሆን የግድ የሪሚዲያል መቁረጫ ነጥቡን ማምጣት ይጠበቅባቸዋል ማለት ነው። በነገራችን ላይ የሪሚዲያል ውጤት ሲለቀቅ ሁለት አይነት የመቁረጫ ነጥብ ይኖረዋል። የመጀመሪያው በግላቸው ከፍለው ሪሚዲያል ለመማር የሚፈልጉ ሲሆን የመቁረጫ ነጥቡ ዝቅ ይላል። በመንግስት ወጪ በነፃ ዩኒቨርሲቲዎች ላይ በሪሚዲያል ለመማር ደግሞ የመቁረጫ ነጥቡ የተወሰነ ከፍ ይደረጋል ማለት ነው። እንግዲህ ይህን በሚመለከት እንዲሁም ደግሞ የዘንድሮ የሪሚዲያል መቁረጫ ነጥብ ስንት ሊሆን ይችላል ብላችሁ ለጠየቃችሁኝ አንድ አጭር ቪዲዮ ሰርቼ ሊንኩን ከዚህ ቪዲዮ በታች ኮሜንት ላይ አስቀምጬላችኋለሁ። አሁን ገብታችሁ ሙሉውን ቪዲዮ ማየት ትችላላችሁ ማለት ነው። ሌላው ስለ ኮሌጆች ማወቅ ያለባችሁ አሁን ላይ በዲፕሎማ ፕሮግራም ተምራችሁ በኋላ ላይ የዲግሪ ትምህርታችሁን የምትከታተሉባቸው መንገዶችም ይኖራሉ። እነሱን ማየት እንግዲህ ያስፈልጋል ማለት ነው። እንግዲህ ይህንንም በሚመለከት የሰራሁት ሌላ አጭር ቪዲዮ አለ፣ እንዲትመለከቱት ጋብዛለሁ። እንግዲህ በዛሬው ቪዲዮ እንዴት ኮሌጅ ገብቼ በዲግሪ መርሃ ግብር መማር እችላለሁ በማለት ለጠየቃችሁኝ እስካሁን ባለን መረጃ መሰረት ኮሌጅም ዩኒቨርሲቲ በዲግሪ ለመማር የግድ የዩኒቨርሲቲ መግቢያ ውጤቱን ወይም የማለፊያ ውጤቱን ማምጣት ይጠበቅባቸዋል ማለት ነው። እንዲሁም አዳዲስ የሚወጡ መረጃዎች ሊኖሩ ስለሚችሉ የትምህርት ሚኒስቴር ኦፊሻል ፔጃቸውን መከታተል እንዲሁም የተለያዩ መረጃዎችን መከታተል አትርሱ። አዳዲስ መረጃዎችን በየጊዜው በዚህ ቻናል ላይ ስለምንለቅ መረጃ ስንለቅ ኖቲፊኬሽን ቀድሞ እንዲደርሳችሁ የምትፈልጉ ይህን ቪዲዮ ላይክ እና ሰብስክራይብ ማድረግ አትርሱ። መልካም ጊዜ። ባይ ባይ።